የታድሶ ጅማሬ ከልብ ነው። የመጀመሪያው ጻፎ ይሄ ይጠቅማል። ሁለተኛው የታድሶ ጅማሬ ሁለተኛው የታድሶ መገለጫ ምንድነው? ውጫዊውን ኢቲክስ መቀየር ነው፣ መለወጥ። ይቅርታ ኢቲክስ ስላልኩ በእንግሊዝኛ ነው ያልኩት። ስራን መቀየር ነው፣ ውጫዊ ስራን መቀየር። ለምሳሌ መስፍን ተደባዳቢ ነው በሉ፣ ሰፈር የሚፈራው ከተማ የሚፈራው ወንበዴ በሉ፣ ቦርሳ ነጣቂ ሞባይል ነጣቂ በሉ። ልክ ጌታን እንደተቀበለ ተቀየረና የሚጸልይ ሰው የሚያመልክ ሰው ሆነ፣ ሰውን የሚያከብር ሆነ። ሁለተኛው ለውጥ ሂደታዊ ስራውን መቀየር። ሰው በተግባር ላይ ይጠጣ የነበረ ሰው የሚጠጣውን አትጠጣ እኔ እንኳን ትቻለሁ መጠጥ ካለ ውጫዊ አካል ቀየረ። አለባበስ ላይ በጣም መጥፎ አለባበስ እየለበሰ የነበረው ሰውዬ ወይም ሴትዮ ጌታን ከተቀበለች በኋላ አለባበሷን ከቀየረች፣ አጭር መታጠቋን ትታ ረጅም ከታጠቀች፣ ሰውን እንዳይሰናከል ካሰበች ያቺ ውጫዊውን ቀይራለች ማለት ነው። ሶስተኛው ታድሶን መፈጸም ነው። ልክ እዚህ ሀገር ደቡብ ላይ የተለመደው ልንገራችሁ። ክርስትና በተቀበልን ሰሞን ለጉድ መጸለይ፣ ቸርች በቃ ማለዳ አይቀርም፣ አምልኮ አይቀርም፣ ኳይር አይቀርም። እኔ ለአገልግል ለኔ ቦታ ስጡ መስበክ አለብኝ ብሎ ይጮሃል። 4 ዓመት ሲሆን መሪ ጋር ይጋጫል፣ አገልጋይ ጋር ይጋጫል፣ ጉባኤ ጋር ይጋጫል። ታድሶን ትቶ ይወርዳል።